ልክ ባዛሬዋ ቀን አጼ ዮሐንስ በመተማው ጦርነት ላይ አረፉ። የኢትዮጵያ ንጉሠ ነገሥት አጼ ዮሐንስ አራተኛ መተማንና አልፎም እስከ ሳር ውሃ በወረራ ተቆጣጥሮ የነበረውን የሱዳን ሰራዊት ለመዋጋት ወደ መተማ ዘመቱ። አጼ ዮሐንስ ወደ መተማ ሰራዊታቸውን አስከትለው የሄዱት ሰዓጤ ላይ ከጣሊያኖች ጋር የነበራቸውን ፍጥጫ ትተው ነው። ሰዓጤ ላይ ጣሊያኖችን ከምጽዋ ምድር ለማስወጣት ዘምተው ሳለ ድርቡሽ በመባል የሚታወቀው የሱዳን ጦር ወሰን አልፎ መያዙን ሰሙ። የሱዳኖችን ወረራ እንደሰሙ በንጉሥ ተክለ ሃይማኖት የሚመራው የጎጃም ጦር የሱዳንን ወታደሮች እርምጃ እንዲቆጣጠር አዘዙ። የጎጃም ጦር ሳር ውሃ በተባለው አካባቢ ከሱዳኖች ጋር ጽኑ ውጊያ ቢያደርግም አልቀናውም። ንጉሥ ተክለ ሃይማኖት ጥቂት ራሳቸውን ሆነው ሲያመልጡ አያሌ ሰራዊት ለሞትና ለምርኮ ተዳረገባቸው። በኢትዮጵያኖቹ መማረክና መታረድ እጅግ ያዘኑት አጼ ዮሐንስ የሰዓጤውን ዘመቻቸውን ትተው ወደ መተማ ፊታቸውን አዞሩ። ከፍተኛ የጦር መኮንኖችና 100 ሺህ የሚደርሰው ሰራዊታቸውም ተከትሏቸዋል። በዛኪ ቱማል የሚመራው የሱዳን ወራሪ ጦር በመተማ ላይ ጠንካራ ምሽግ ሰርቶ ውጪውንም በሹል እንጨትና በድንጋይ አጥሮ 60 ሺህ ይደርሳል የተባለውን ሰራዊቱን አዘጋጅቶ ተሰልፏል። መጋቢት 1 ቀን ጠዋት ጦርነቱ ተጀመረ። የኢትዮጵያ ሰራዊት በጀግንነት እየተዋጋ የመጀመሪያውን ምሽግ ጥሶ ገባበት። በሳር ውሃው ጦርነት የሞቱትን ዜጎቻቸውን ሲያዩ ቁጭት የገባቸው አጼ ዮሐንስ እንዳንድያ ወታደር ሆነው በጦር ግንባር ገብተው ተዋጉ። በጦርነቱም የኢትዮጵያ ሰራዊት ድል ለማድረግ በተቃረበበትና የሱዳን ሰራዊት ከምሽጉ ወጥቶ ለመሸሽ በተዘጋጀበት ወቅት አጼ ዮሐንስ እጃቸው ላይ ቆሰሉ። ቢሆንም ከጦርነቱ መካከል አልወጡም። እንደገና በግራ እጃቸው አልፋ ወደ ደረታቸው የዘለቀች ጥይት መታቻቸው። አጃቢዎቻቸውም ወደ ድንኳናቸው ወሰዷቸው። የአጼ ዮሐንስ መቁሰል ሲሰማ በኢትዮጵያኖቹ ተዋጊዎች ዘንድ ድንጋጤ ተፈጠረ። የያዙትን ምሽግ እየለቀቁም ወደ ኋላ መመለስ ጀመሩ። በዚህ የተበረታታው ዛኪ ቱማል ከመከላከል ወደ ማጥቃት ተሸጋገረ። የንጉሠ ነገሥቱ መቁሰል መዘበራረቅ የፈጠረበት የኢትዮጵያ ሰራዊት ወደ ኋላው አፈገፈገ። አጼ ዮሐንስ በመቁሰላቸው ምክንያት በማግስቱ መጋቢት 2 ቀን 1881 ዓ.ም አረፉ። የኢትዮጵያኖችን መሸሻ ያየው የሱዳን ሰራዊት እግር በእግር እየተከታተለ ማጥቃቱን ቀጠለ። የአጼ ዮሐንስ አስከሬን ያረፈበትን ድንኳንም ከበበው። ታላላቅ የጦር መኮንኖቻቸውና በርካታ ታማኝ ሰራዊታቸውም የንጉሳችንን አስከሬን አናስመርክም እያለ ጽኑ ውጊያ ተዋጋ። ብዙዎቹም በአስከሬናቸው ዙሪያ ረገፉ። በመጨረሻም የደርቡሽ ጦር ድል አድርጎ የአጼ ዮሐንስን አስከሬን ማረከ። አንገታቸውንም ቆርጦ ካርቱም ገበያ ላይ አዞረው። የአጼ ዮሐንስ ሰራዊት የሞተው ሞቶ የተማረከው ተማርኮ የቀረው ወደ ደጋው አፈገፈገ። ምንም እንኳ አጼ ዮሐንስ ሞተው ሰራዊታቸውም ተበታትኖ ደርቡሾች ጊዜያዊ ድል ቢያገኙም የኢትዮጵያን መሬት ይዘው ለቀናት እንኳ ለመቆየት አልቻሉም። ቆይቶ ዛኪ ቱማልም ካለቆቹ ዘንድ ተጠርጥሮ ሲገደል ሱዳንም የእንግሊዝ ቅኝ ግዛት ሆነች። አጼ ዮሐንስ አንገታቸውን የሰጡላት ኢትዮጵያ ግን በነጻነት እስካሁን ኖራለች።